ራስን እንደምናምሽታችኋል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰረገሩት ነው። ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተባበሩት አረብ ኤሚሬትስ የሀገሪቱ ከፍተኛ የኒሻን ሽልማት ተበረከተላቸው። ሁለቱ ሀገሮች የሰላም ስምምነት ላይ በመድረሳቸውና በሀገራቱ ሰላም ለሁለቱ ሀገሮችና ህዝቦች ብቻ ሳይሆን ለአፍሪካም ሆነ ለመካከለኛው ምስራቅ ሰላም መረጋጋት ትልቅ አስተዋጽኦ ያለው በመሆኑና ለዚህም የሁለቱ መሪዎች አስተዋጽኦ ከፍተኛ በመሆኑ ነው የላቀ ምስጋናና የክብር የኒሻን ሽልማት በተባበሩት አረብ ኤሚሬት ንጉስ ልዑል አልጋ ወራሽ ሼክ መሐመድ ቢን ዛይድ ተበረከተላቸው። የሳውዲ ንጉስም የሁለቱ ሀገራት የሰላም ስምምነት ላይ መድረሳቸው እንዲሁም በቀጠናው ለተፈጠረው የሰላምና መረጋጋት ተስፋ ትልቅ አድናቆት እንዳላቸው ኢትዮጵያ፣ ኤርትራና የተባበሩት አረብ ኤሚሬቶች ዛሬ ያካሄዱትን የሶስትዮሽ ውይይት ተከትሎ የጋራ አቋም መግለጫ መልእክታቸውን አስተላልፈዋል። የኢትዮ ኤርትራ ታሪካዊ የሰላም ስምምነት የሁለቱን ሀገሮች ግንኙነት ከማሻሻል ባለፈ ለቀጠናው ጸጥታና መረጋጋት ፋይዳው የጎላ ነው ተብለዋል። የተባበሩት አረብ ኤሚሬቶች አልጋ ወራሽ ልዑል ሼክ መሐመድ ቢን ዛይድ ለኢትዮ ኤርትራ እርቀ ሰላም መስፈን የሀገራቱ መሪዎች ላሳዩት ጥበብ ምስጋናቸውን አቅርበዋል። ይህም ሁኔታ በሀገሮቹ መካከል ሰላም፣ መረጋጋት፣ ልማትና ብልጽግና እንዲያብብ በር የሚከፍት መሆኑን ተናግረዋል። በሁለቱ ሀገሮች የተደረሰውን የሰላም ስምምነትም የተባበሩት አረብ ኤሚሬቶች እንደምትደግፍ መግለጫው አትተዋል።